ቻናል ቤተሰቦቻችን በያላችሁበት ሰላማችሁ ይብዛል። ዛሬ እንግዲህ ከባለፈው የቀጠለው የሪሜዲያል ፕሮግራም ፓርት 3 ኮሙኒኬቲቭ አክቲቪቲ ከ26 ጥያቄ እስከ 26 የሚደርሱ ጥያቄዎችን እንሰራለን ማለት ነው። ስለዚህ ፓርት 1 እና ፓርት 2 ግራመር ፓርት ሰርተናል ማለት ነው። በሁለት ቪዲዮ የተከፋፈለ ነው። ግራመር ፓርቱን ነበር የሰራን ቀድመን። ዛሬ ደግሞ ወደ ኮሙኒኬቲቭ ፓርት እንሰራለን ማለት ነው። ስለዚህ ፓርት 1 እና ፓርት 2ን ያላገኛችሁ ተማሪዎች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ዲስክሪፕሽን ቦክስ ላይ ክሊክ ሞር ከሚለው ጋር ስትገቡ ወደ ታች ታገኙታላችሁ ሁለቱንም ቪዲዮ ማለት ነው። ስለዚህ ይሄን ጥያቄ በደንብ የሰራ ሰው ቀጣይ የምትፈተኑትን ግንቦት ላይ የምትፈተኑትን ጥያቄም ሞስት ፕሮባብሊ ከ90% በላይ የመስራት አቅም ይኖራቸዋል ብዬ ገምታለሁ። ስለዚህ ጥያቄውን ስንሰራ ምክንያታዊ በሆነ መልኩ ነው የምንሰራው። በአግባቡ እንድትከታተሉትና የራሳችሁን መልስ እያስቀመጣችሁም እንድትሄዱ እንጠይቃችኋለን ማለት ነው። ከዛ በፊት ግን ሰብስክራይብ እያደረጋችሁ ተከታተሉት ፕሊዝ። ኦልሞስት 90% ሰብስክራይብ ሳታደርጉ ነው የተከታተላችሁ የምትገኙ። ስለዚህ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ። ስለዚህ ዛሬ ወደ መጀመሪያችን ጥያቄ ስንመጣ እንግዲህ ከ1 እስከ 26 ነው። are presented in the form of conversation. The part side one of the speaker is given and the blank space is left for the other. Choose the alternative is the most appropriate. Complete the dialogue and blank letter for you choose separate answer sheet provided ይላል። ስለዚህ ይሄ ኮሙኒኬቲቭ ፓርት ነው። እዚህ አንድ ሜን ፖይንት መረዳት ያለባችሁት ምንድነው? ኮሙኒኬቲቭ ስትሰሩ አብዛኛውን ጊዜ ያን ያህል ሩል ቤዝድ ያን ያህል ላይመጣ ይችላል። በእርግጥ ህግ አለው ሩል አለው፣ ግን አብዛኛው ሩል ቤዝድ ላይሆን ይችላል። ምንድነው መረዳት ያለባችሁ እዚህ ጋር ምን ብሎ የሆነ ሰው ምን ብሎ ጠየቀ የሚለውን ነገር ነው መረዳት ያለባችሁ እንጂ ምርጫውን ሄዳችሁ የምታዩት ከሆነ ሁሉም ይባላል፣ ሁሉም ትክክል ነው፣ ትክክል ሊሆንባችሁ ይችላል። ስለዚህ ምን ብሎ ጠየቀ ስለምን ጉዳይ ነው፣ ቦታ ጠይቆት ከሆነ ስለ ሰው የሚያወራ ከሆነ ወይም ሌላ ነገር የሚያወራ ስለሆነ ቢሄቨር የሚያወራ ስለሆነ ጭራሽ የማይገናኝ ነገር ነው። ስለዚህ አንደኛ እሱን መረዳት አለባችሁ። ሁለተኛ ደግሞ አረፍተ ነገሩን መፍታት አለባችሁ። ምን ማለት ነው የሚለውን በአማርኛ ማወቅ አለባችሁ። ሌሎችንም እንግዲህ እንቀጥላለን ማለት ነው። ስለዚህ አንደኛ ጥያቄ ምን ይላል? your friend has got a job hasn't she ይላል። ቹቹ እንግዲህ your friend has got a job hasn't she ይላል። ይሄ hasn't she የሚለው ታግ ኩዌሽን ይባላል። ታግ ኩዌሽን እንግዲህ ታግ ኩዌሽን WH ኩዌሽን yes or no ኩዌሽን የሚል ተምራችኋል። ስለዚህ ታግ ኩዌሽን አረፍተ ነገሩ ፖዚቲቭ ከሆነ ታግ ኩዌሽኑ ኔጌቲቭ ይሆናል። አረፍተ ነገሩ ኔጌቲቭ ከሆነ ደግሞ ታግ ኩዌሽኑ ፖዚቲቭ ይሆናል ማለት ነው። ለምሳሌ አረፍተ ነገሩ your friend hasn't got a good job ቢል has she ነበር የሚሆነው ታጉ። ስለዚህ ፖዚቲቭ እና ኔጌቲቭ ብሎን ነገር ያዙ። ለምሳሌ your friend has a good job ብሎ has she ቢል ግን ፎልስ ነው አይሆንም ማለት ነው። ስለዚህ አረፍተ ነገሩ ፖዚቲቭ ከሆነ ኔጌቲቭ ታግ ይኖረውን ኮማ ብሎ hasn't she የሚለው ኔጌቲቭ ይሆናል። በዚሁን አጋጣሚ ሩሉን እንድታውቁት ነው። ስለዚህ መክሊት ምን ትላለች ነው? I feel that the office is rather too low. I feel that the offer is rather too low. ብር 2500 a month ይላል። ይሄ አይሆንም። ምንድነው? ኮንፊርሜሽን ነው። hasn't she የሚለው እዚህ መረዳት ያለባችሁ ኮንፊርም ለማድረግ ማረጋገጥ ማለት ነው። እዚህ አሁን ታኩዌሽን ለማረጋገጥ ነው። hasn't she ማለት እየጠየቀ ምንም እንኳን እየጠየቀ ቢሆን ግን እርግጠኛነቱን ቸክ ለማድረግ ነው። ኦልሞስት 99% እርግጠኛ ነው እሱ ሲናገር። ይሄ ታኩዌሽን የሚጠቀም ከሆነ እርግጠኛ ነው። ለምሳሌ መምህራችሁ 1 ሲደመር 1 2 ነው ብሎ isn't it ሲላችሁ አይደለም እንዴ እያላችሁ ነው። ስለዚህ ኦልሞስት 99% እርግጠኛ ነው ወይም 100% ማለት ይችላል። ስለዚህ ኮንፊርም ለማድረግ ነው። ይሄ ታኩዌሽን አይደለም እንዴ አላገኘችም እንዴ ሲል ኮንፊርም ለማድረግ ነው። ይሄን መያዝ አለባችሁ። ስለዚህ ላይ አይሆንም ማለት ነው። ምንድነው የሚለው? ብሩ በጣም ትንሽ ነው 2500 በወር ምናምን። ስለዚህ አልተጠየቀም። አገኘች አላገኘች። ስለዚህ
አግኝታለች አላገኘችም እንዴ ብሎ ነው የጠየቀው። አረ አግኝታለች እንጂ ወይም ሌላ በዚህ ሪሌት የሚሆነው መሆን ያለበት። ስለዚህ ኤ አይሆንም። ሲ ላይ she graduated about 5 years back you know ይሄ እኮ ጭራሽ የማይገናኝ ነገር ነው። እሷ ጓደኛሽ ስራ አገኘ ብሎ እየጠየቀ እሷ የተመረቀችው ከ5 ዓመት በፊት ነው አታውቅም እንዴ? እንደዚህ አይነት ነገር አይሆንም ማለት ነው። ስለዚህ ይሄ ሪሌትድ አይሆንም። መቼ ተመረቀች ተብላ አልተጠየቀችም። ጓደኛሽ መቼ ተመረቀች አልተባለችም። ስለዚህ አይሆንም። ሲ yes she got a job I heard it is out of the town ያ ይሄ ትክክል መልስ መሆን ይችላል ማለት ነው። ስለዚህ ይሄ መልስ መሆን ይችላል ማለት ነው። መልሳችን ማን ይሆናል ማለት ነው? ሲ ይሆናል ማለት ነው። ስለዚህ ሲ ይሆናል ማለት ነው። yes she got a job I heard it is out of the town ያው ከከተማ ውጭ እንደሆነ ሰምቻለሁ አግኝታለች የሚሆን yes። ስለዚህ ታኩዌሽን ከዚህ ኮንፊርሜሽን ኮንፊርም ማለት ማረጋገጥ ማለት ነው። ስለዚህ ታኩዌሽን ሲጠየቅ ማረጋገጥ እንደሆነ ማወቅ አለባችሁ። ወደ ሁለተኛ ጥያቄ ስንሄድ እዮ what is your grandma like ሲላን አያት እንደማለት ነው። ስለዚህ ሲሱ ዳሽ ኦኬ። እዚህ መረዳት ያለባችሁት ነገር አለ። ምንድነው what is your grandmother ብላችሁ መስታችኋል። what grandma like ሲል ምንድነው የሚወደው ብላችሁ እንዳትፈቱት። አብዛኛው ተማሪ የሚከስረው ምንድነው እንደዚህ ብሎ ሊፈታው ይችላል። ምንድነው የምትወዱት ቢሆንማ የሆነ ሄልፒንግ ቨርብ ለምሳሌ what is your grandma do like ወይም ደግሞ እንደዛ አይነት ነገር ነው መሆን ያለበትና what do you like ለምሳሌ ነው የሚባለው እንጂ ግን እዚህ የተጠየቀው what is your grandma like ምን ይመስላል ነው። ስለዚህ እንዴት ነው ምን ይመስላል ሲባል ጸባዩ ሊሆን ይችላል፣ እድሜው ሊሆን ይችላል፣ ቢሄቨሩ፣ አፒራንሱ፣ ቁመቱ ምናምን ደና ሰውነቱ ይሄ ነው በዋናነት ሊጠየቅ የተፈለገው ማለት ነው እንጂ ምን ይወዳል ማለት አይደለም። what is your grandma like ማለት በቃ ግራንድማ ምን ይመስላል እንዴት ነው ቢሄቨር ሊሆን ይችላል፣ ቁመቱ ሊሆን ይችላል፣ እድሜው ሊሆን ይችላል whatever። ስለዚህ እሱ ነው የተጠየቀው። ኤ he had a checkup yesterday right ሞቢላን ቸክ የጭራሽ የማይገናኝ ነገር ነው። he had checkup ትናንትና ቸክአፕ ተደርጓል right ሙቭ አሁን በደንብ እየተንቀሳቀሰ ይሄ አይሆንም ጭራሽ ምን ይመስላል ነው እንጂ የተባለው ስለዚህ አይደለም። ቢ she is very old and weak she is 92 ይሄ መልስ መሆን ይችላል። እሷ በጣም አሮጊት ነች እንዲሁም ደካማ ነች። almost ወደ 92 ዓመት ነው ማለት ነው። ስለዚህ ትክክል ነው። ሲ she is now been ill for a year እሷ አሁን now been ill for a year እሷ ለአመታት ያክል ታማለች ይላል። she has been now ill for a year ስለዚህ ለአመት ያክል ታማለች አይሆንም። ዲ she likes eating ሽሮ ወጥ ይላል። ይሄ አይሆንም። ይሄ ለምንድን ነው የማይሆነው? what do you like ተብሎ አይደለም የተጠየቀው ምን ትመስላለች ነው። ስለዚህ ኦልሞስት እንግዲህ አብዛኛው ተማሪ ሌላው የሚችለው ይሄን መልስ ነው። ስለዚህ ይሄን ኮንሲደር እንድታደርጉ ይሄ መልስ አይሆንም። ምንድን ይወዳን አያት ብላችሁ እንዳትፈቱት ምን ይመስላል ለማለት ነው። በዚሁ አጋጣሚ እንደዚህ አይነት ተመሳሳይ ነገር በተደጋጋሚ ጥያቄ ስለሚወጡ ማየት አለባችሁ። ስለዚህ መልሱ she is very old and weak she is 92 ይሆናል ማለት ነው። ስለዚህ ይሄን እንሰራለን ማለት ነው። ሌላው ሶስተኛ ጥያቄ ቲቸር where is the boy sitting over there ይላል። መምህሩ where is the boy sitting over there እዚህ የሚቀመጠው ልጅ የት ነው ሲል ፖላ ተማሪ ሊሆን ይችላል። ፖላ ምን ይላል እንግዲህ ከሆነ ቦታ የሚቀመጥ ተማሪ ካለ እዚህ የሚቀመጠው ልጅ የት ነው ሲል his name is ዘካሪያስ ይሄ ጭራሽ አይሆንም። where is ነው የተባለው ቦታ ነው የተጠየቀው። እዚህ ማወቅ ያለባችሁ ነገር የተጠየቀውን ኮንሲደር አድርጋችሁ መሄድ አለባችሁ እዚህ ዲያሎግ ለመስራት። አለበለዚያ ዝም ብላችሁ እስኪ አይ where is ሲባል where is the boy ሲባል ምን ሊባል ይችላል ብላችሁ ዝም ብላችሁ ኢማጂን ካደረጋችሁ ግን ሁሉም መልስ ይሆናል። በቃ ኮንፊውዝድ ትሆናላችሁ፣ ትከስራላችሁ። ስለዚህ ምን ተጠየቀ? where is the boy sitting over there እዚህ የሚቀመጠው ልጅ የት ሄደ ሲባል
his name is ዘካሪያስ ምን አግብቶት እዚህ የሚቀመጠው ላይ whose name ተብሎ አልተጠየቀ where is ነው የት ነው የተባለው ስለዚህ his name is ዘካሪያስ ምናምን አይሆንም ይሄን ማውጣት ትችላላችሁ ሌላው he is very intelligent you don't know that do you ይሄ ደግሞ በጣም ጎበዝ ተማሪ ነው you don't know that አታውቅም እንዴ do you ሲል ደግሞ ታውቃለህ እንደማለት ነው ታውቃለህ እንዴ ማለት ያው ኮንፊርም ለማድረግ ነው ስለዚህ አያውቅም መምህሩ ጎበዝ መሆኑን do you ሲል ታውቃለህ እንዴ እንደማለት ነው ቅድም እንደሰራ ነው ማለት ነው ታውቁሽን ነው ስለዚህ ይሄም አይሆንም ማለት ነው አይገናኝም ጭራሽ ከዚህ ጋር አይገናኝም ማለት ነው ሲጀመር ጥያቄ ተጠይቆ እዚህ መያዝ ያለባችሁ ጥያቄ ተጠይቆ ጥያቄ ሁለተኛ ሊጠየቅ አይችልም ይሄ ጥያቄ ስላለው ራሱ በራሱ ስህተት ነው ግን ሲጀመር ኮንቴክስቹዋሊ አይሄድም ማለት ነው ሲ ላይ he always fight with people and no one likes him ይላል ሁሉ ጊዜ እሱ ሰዎች ጋር ይጣላልና ማንንም ሰው አይወደውም ይላል ይሄም አይሆንም ለምን ዝም ብላችሁ ታስቡት አዎ ሊሆን ይችላል ሊባል ይችላል ግን ከተጠየቀው ጋር አይሄድም ማለት ነው where ተብሎ ነው የተጠየቀው የት ነው ስለዚህ ዲ ላይ he is looked up what is I mean it is he is jailed ስለዚህ just what is I mean is ምናምን ብሎ የሆነ ነገር አለና he is jailed ማለት እስር ቤት ነው ማለት ነው ስለዚህ he is looked up ማለት ታስሯን ደግሞ ተቆልፏን just እንደማለት ነው ግን ታስሯን የሚል ሚኒንግ ነው ያለው ስለዚህ እሱ እስር ቤት ነው እስር ቤት ደግሞ ቦታ ነው ማለት ነው ስለዚህ ያው what I mean it is he is jailed ማለት እስረኛ ነው ስለዚህ ያ ማለት he is looked up ማለት he is looked up ብሎ ይሄ ማለትም በቃ እሱ ዳሽ ምናምን ብሎ እስረኛ ነው ሲል እስር ቤት ነው ያለው ማለት ነው ስለዚህ ስፔሲፊካሊ ሞር ይሄ ጥያቄ መልሱ ይሄ ይሆናል ማለት ነው ትንሽ ኮንፊውዝ ያደርጋል ግን በተጠየቀው ልክ ከሄዳችሁ ማግኘት ትችላላችሁ ማለት ነው ሌላው አራተኛ ጥያቄ ስንሄድ why don't you come to my party አለ እናንተ ጓደኛ ለምሳሌ ለምንድን ነው ከልደት ቀን ያልመጣችሁ ቢላችሁ ወይም የሆነ ፕሮግራም አዘጋጅታችሁ ነው ፓርቲ ለምንድን ነው ያልመጣችሁ ይላል የተጠየቀውን ነገር ኮንሲደር አድርጉ ብያችኋለሁ why ተብሎ ነው ለምን ነው አሁን ፓርቲ አሪፍ ነው ፓርቲ እንደዚህ ነው እንዴት ነበር ምናምን የሚል ጥያቄ ቢጠይቅ ፎልስ ነው ለምንድን ነው ያልመጣችሁት ተብሎ ሲጠየቅ ለዛ ስፔሲፊካሊ ምላሽ መስጠት ነው መሆን ያለበት እንጂ ዲያሎግ ስትሰሩ ብዙ ነገር የምታስቡ ከሆነ በቃ ትከስራላችሁ ማለት ነው ስለዚህ ለምንድን ነው ተብሎ ነው የተጠየቀው ለምንድን ነው ከኔ ፓርቲ ያልመጣው ብሎታን did everyone else come ሌሎች ሰዎች መጥተዋል እንዴ አዎ ሊቻል ይችላል አሁን እናንተ እንግዲህ ስታስቡት እንዴ ለምንድን ነው እኔ ፓርቲ ያልመጣው ሲሆን እንዴ ሌሎች ሰዎች መጡ እንዴ ብለን መጠየቅ እንችላለን መብታችን ነው ልትሉ ትችላላችሁ እንደዛ አይደለም ጥያቄ ተጠይቆ ሲጀመር ጥያቄ አይጠየቅም በእንግሊዘኛ ህግ ሩል ዲያሎግ መሰረት ጥያቄ ከተጠየቅ why በተለይም WH question ተጠይቀ whatever ብቻ ጥያቄ ተጠይቀ አንተም እንደዚህ ያለ ጥያቄ መጠየቅ የስተት ነው በዚህ አጋጣሚ ሴም ስተት ነው ጥያቄ ያለው ጥያቄ ምልክት መጨረሻ አለው አይሆንም ስለዚህ ከቢና ከዲ ስትመርጡ I could imagine it was so lavish ስለዚህ ለምንድን ነው ያልመጣው ተብሎ ቢጠየቅ በቃ ፓርቲያችሁ እኮ አሪፍ ሊሆን ይችላል ላቪሽ የሚለው አይዶኖ ብቻ ግን ቆንጆ ማለት ሊሆን ይችላል ብለን እንፍታውና ስፔሲፊካሊ ወርዱን ማየት ትችላላችሁ I could imagine it was so lavish ሲል ቆንጆ እንደሆነ ተስፋ አደርጋለሁ ወይም አሪፍ ነው ብዬ አስባለሁ ምናምን እንደዛ አይደለም ስለዚህ ለምንድን ነው ያልመጣው ተብሎ ስትጠየቅ ፓርቲያችሁ አሪፍ እንደነበር እንደው ጠብቃለሁ ወይም ደግሞ አሪፍ ነበር ብዬ አስባለሁ ምናምን ዲላ አይችልም ስለዚህ ዲላይ apologize for that I was on duty ስለዚህ መልሳችን ይቅርታ ጠይቃለሁ በዛን ሰዓት ዲዩቲ ነበረኝ የሚለው መልስ ትክክል ሊሆን ይችላል ማለት ነው ስለዚህ መልሳችን እንዲህ ይሆናል I apologize for that ለምንድን ነው ሲባል ምክንያቱም ምን አገኘን ዲዩቲ ነበረኝ ለምሳሌ ጤና ባለሙያ ከሆነ ለሊት ስለምሰራ ማታ መምጣት አልቻልኩም ወይም ቀን ሊሆን ይችላል ብቻ whatever በዛን ሰዓት ስራ ነበረኝ ዲዩቲ ነበረኝ ተጨማሪ ማለት ነው ኤክስትራ ወርክ ነበረኝ ማለት ነው ምክንያቱም ነገረን ማለት ነው
እንጂ ሌላው ዝም ብሎ የሚያንዛዛው ጭራሽ why የሚለው ጋር አይሄድም ማለት ነው። ይሄን ማወቅ አለባችሁ። ሌላው አምስተኛ ጥያቄ why don't አሁንም why ብሎ ነው የተጠየቀው። why don't we visit ጨብራ ጨብራ ጨርጨራ ይላል። ብቻ የቦታ ስም ነው። ለምንድነው ማንጎበኛው ነው የሚለው። why don't ለምንድነው ማንጎበኛው? አሁንም ለምንድነው ነው። ስለዚህ why ተብሎ ተጠይቆ ምክንያት መናገር አለበት። ስለዚህ A I have seen it on TV and they are now almost finished its great achievement ይላል። ይሄ ጭራሽ አይሆንም። ከዚህ ኮንቴክስት ጋር ምንም መሄድ አይደለም ማለት ነው። ለምንድነው ነው ተብሎ ተጠየቀው። ለምንድነው የሆነ ቦታ ለምሳሌ ለምንድነው ማጎበኙት ለማን ነው ለምንድነው ማንጎበኘው ብሎ ሊጠይቃችሁ አይ መኪና ስለሌለ ወይም እዚህ አካባቢ የሆነ ነገር ስለሆነ ብቻ ምክንያቱን መናገር አለባችሁ። ይሄ ግን ምንድነው I have seen it on TV and they are now almost finished it great achievement ይላል። የጭራሽ እዚህ ጋር የማይገናኝ ነገር ነው ማለት ነው። ቢ ደግሞ we have contributed money that I don't know exactly how much money ለምንድነው ተብሎ እየተጠየቀ ምን ይላል? ገንዘብ አዋተናን ግን ገንዘቡ ምን ያክል እንደሆነ አላውቅም። ገንዘብ አዋጡ ተብሎ አይደለም የተጠየቀው። ለምንድነው ማንጎበኛው ነው። See, I think the biggest problem is where to stay. There is no hotel there. ይሄ በጣም ቀላል ጥያቄ ነው ማለት ነው። ስለዚህ መልሳችን ማን ይሆናል? ሲ ማለት ነው። ስለዚህ ምክንያቱን why ለምንድነው ማንጎበኛው የሚለው መልስ ነገረን። አይ ችግሩ እዚህ ቦታ ላይ የምናልፍበት ቦታ የለም። ምክንያቱም እዚህ አካባቢ there is no hotel there. እዚህ አካባቢ ሆቴል ስለሌለ ይላል። ዲ ላይ ጥያቄ ነው። ጥያቄ ተጠይቆ ጥያቄ አይጠየቅም ብያችኋለሁ። እሱን መያዝ አለባችሁ። ስለዚህ መልሳችን ሲ ይሆናል ማለት ነው። ስድስተኛ I guess our driver was thrown out. Anyway, it was predictable ይላል። ኩኩ ዳሽ I guess our driver was thrown out. thrown out ማለት ፍሬዛል ቨርብ ነው። ዲስሚስ ማለት ሊሆን ይችላል፣ ግን እንደ ኮንቴክስቱ የተለያየ ሚኒንግ ሊኖረዋል። ግን መቅረት ብላችሁ እናንተ ወይም ደግሞ የሆነ ነገር ሚስ ማድረግ ብላችሁ መቅረት ትችላላችሁ። ስለዚህ ሚሚ I guess our driver was thrown out. Anyway, it was predictable. ስለዚህ ኩኩ ዳሽ it was a serious accident and he lost a hand ይላል። ይሄ ኦልሞስት ዝም ብሎ ነው። ምክንያቱም የሆነ አሳባ ነው እንጂ የሰጠችው እንደዚህ ተገልብጧን መኪና ምናምን የሚል ትርጉም አይደለም ይሄ የሚሰጠው። ቢ I think he and his boss were a great friendship. ይሄ ጭራሽ ማይገናኝ ነገር ነው። እሱና አለቃው ጥሩ ግንኙነት አላቸው አይደል? አይሆንም። ሲ I am sorry I didn't follow what you said. ይሄ ይሆናል። በቃ ኩኩ ምን እንዳልሽ በቃ እንትን ማለት አልቻልኩም የሚለው ይሄ መልስ ሆነ ማለት ነው። I don't understand what he thrown out ይላል። ይሄም ኦልሞስት ሴም ፕሮባቢሊቲ ያለው ግን ሲ ነው። I am sorry I didn't follow that you said የሚለው መልስ ይሆናል ማለት ነው። ኦኬ ሰባተኛ ጥያቄ ደግሞ shall I pay you when I come back in June ይላል። ስለዚህ ሆነ ሰው ብር አበድራችሁት ቢሆን ሰኔ ላይ ስመለስ በከፍልህ አይሻልም ቢላችሁ ሁለተኛው ሰው ዳሽ ምን ሊል ይችላል? A are you flying or taking a bus? How long it will be there? ይሄም አይሆንም። ይሄ ልክ እንደ yes or no question አይነት እንደዚህ በከፍልህ አይሻልም ነው ያለው። ስለዚህ ሰኔ ላይ ስመለስ በከፍልህ አይሻልም ብሎ ሲያቀርብለት are you flying or taking a bus በፕሌን ነው በባስ ነው የምትመጣ እንደዚህ ሲጀመር ጥያቄ ተጠይቆ ጥያቄ የለም ብያችኋለሁ። ይሄ ፎልስ ነው። ቢ ላይ I know you have 100 and 1000 in the bank. bravo ይሄ ደግሞ የሚያስቅ ነገር ነው። እንደዚህ አይባልም። ላበደራችሁ ሰው አሁን ሰኔ ላይ ብመለስ በከፍል አይሻልም ብላችሁ አንዴ አንተ እኮ በጣም ብዙ ብር ባንክ እንዳለ አውቃለሁ ብራቮ ነው እንደምትሉት አይሆንም። ሎጂካሊ አይሄድም። ሲ never lend anyone your money
they don't pay you back ገንዘብህን ለማንም ሰው አታበድር እነሱ አይከፍሉህም D no I will have already left for Spain by the end of May ስለዚህ ትክክል መልሱ ይሆናል ማለት ነው ስለዚህ ሰኔ ላይ ቢመለስ በከፍላ አይሻልም ሲል ኖ እንደዛማ አይሆንም ግንቦት መጨረሻው አካባቢ ወደ ከስፔን ስለማወጣ አይሆንም ስለዚህ ዛሬ ስጠኝ ማለት ነው ስለዚህ ከዚህ ሎጂካሊ ፎሎ የሚያደርገው ይሄ ነው መልሳችን ይሆናል ስምንተኛ ጥያቄ ተስፋዬ what advantage do I have in joining the union ተስፋዬ ምን አለ እዚህ ከህብረቱ በገባ ምን ጥቅም አገኛለሁ አለው በረከት ምን ሊለው ይችላል someone from the union was talking about his detail yesterday ይላል እዚህ መረዳት ያለባችሁ WH question ሲሆን ምን ጥቅም አገኛለሁ ብሎ ነው የጠየቀው እንጂ የሆነ ሰው ምናምን አሁን ኤ ላይ ያለው ምርጫ ምንም እኮ ያገባው someone from the union was talking about his detail yesterday አሁን ስለሌላ ሰው ምናምን እኮ የሚያገባው ነገር ከዚህ የለም ማለት ነው B Lotus for instance you can get a loan at least ብር 50,000 ይላል የትክክል ነው ምን ጥቅም አገኛለሁ ብሎ ሲጠይቀው እንዴ Lotus ማለት a lot of እንደማለት ነው በጣም ብዙ ለምሳሌ አለ you can get loan of a this ብር ቢያንስ እንኳን at least አለ at least እስከ 50,000 ብር ብድር ማግኘት ትችላለህ ከህብረቱ በገባ ስለዚህ በትክክል በጣም ትክክል የሚሆን መልስ ያለ ሌላውን ምርጫ ይሄኛው ደግሞ ሲ ጥያቄ ምልክት አለበት ሲጀመር አይሆንም ዲ ላይ ደግሞ come on money ምናምን ይላል አይሆንም ማለት ነው ስለዚህ በተጠየቀው ልክ የተጠየቀውን ጥያቄ የሚመልስላችሁትን ፐርፌክት መልስ አግኝተናል ማለት ነው 9 ዳይሬክተሩ we are going to spend that student who broke the okay I mean we are going to suspend that student who broke the window ይላል እርሰ መምህሩ ምን አለ መስኮቱን የሰበረውን ሰው ወይም ተማሪ ጠርጥረናል ነው ያለው broken the window ስለዚህ ዩኒት ሊደሩ ምን ሊል ይችላል ይላል ይሄ ሐሳብ ነው ስለዚህ የላይኛው almost ጥያቄ ምልክት የለበትም ዝም ብሎ እንደ ሐሳብ ነው ያቀረበው ስለዚህ አሁን እስካሁን ስላችሁ የነበረው ይሄ ጥያቄ ምልክት ያለበት ጥያቄ ይቻላል ምክንያቱም ላይኛው ጥያቄ አይደለም የጠየቀው ሐሳብ ነው ስለዚህ መስኮቱን የሰበረውን ተማሪ ሰስፔክት አድርገናል የሚል ሐሳብ ነው እንጂ ያቀረበለት ማን ነው የሰበረው ብሎ አልጠየቀውም ይሄ ሐሳብ ስለሆነ ታች መጠየቅ ይችላል ዩኒት ሊደሩ መብቱ ነው ግን ዩኒት ሊደሩ ተጠይቆ ቢሆን ግን ጥያቄ ምልክት ታች ያለውን ካንስል እናደርግ ነበር ስለዚህ መልስ ሊሆን ይችላል ማለት ነው ሁሉንም ስናይ ኤ አሜዚንግ ይላል why do some students like to misbehave ይላል ኤ ፎልስ ነው አሜዚንግ የሚል ይሄ ሃፒነስ አይደለም ኤክስፕረስ የሚያደርግ መስኮቱ ተሰብሮ ኦሬዲ ተማሪ ሰስፔክት ጠርጥረናል ነው እንጂ ያለው የሆነ ደስታ ነገር አልነገረውም ስለዚህ አሜዚንግ why do some students like to be misbehave ይላል ይሄ አይሆንም B which section does he belongs to section 4 ይላል C I agree that be essential measure D such misconduct are becoming a fashion ይላል D አይሆንም C ላይ ደግሞ almost የመሆን probability የቀረበ መስሎ ሊሆናችሁ ማለት I agree that would be essential measure አውስማማለሁ ይሄ በጣም አሪፍ ቅጣት ነው ወይም እርምጃ ነው ትክክል ሊሆን ይችላል ብላችሁ ታስባላችሁ ግን እኛ ጠርጥረናን ነው እንጂ ያለው በአንድ መስኮቱን በሰበረው ተማሪ ላይ እርምጃ ወሰድን የሚል ነገር ቢኖር ነው አረን የምስማማለሁ ስለዚህ ወይም እርምጃ ልንወስድ ነው ቢል ነው እንጂ እኔ ምስማማለሁ የሚለው ግን እዚህ we are going to suspend the student who broken the window ነው እንጂ እርምጃ ወሰድን ምናምን የሚል ነገር የለም ማለት ነው ስለዚህ መስኮቱን የሰበረውን ተማሪ ሰስፔንድ አድርገናል ጠርጥረናል ሲል okay which section does he belongs section 4 የሚለው መልስ ይሆናል ማለት ነው ይሄ ለምንድን ነው ሲ መልስ ያልሆነው I agree ይላል I agree ሲልማ ስለዚህ ላይ just ዩኒት ሊደሩን የሚያሳምን ነገር እርምጃ ከተማሪው መስኮቱን የሰበረውን ተማሪ እርምጃ ወስደናል የሚል ሐሳብ ማቅረብ ነበረበት እንጂ አለበለዚያ I agree ዝም ብሎ አይባልም
ጠርጥረናል ሲለው እኔም እስማማለሁ የሚል ሎጂካሊ የለም። ስለዚህ የትኛው ሴክሽን ነው ብሎ መጠየቅ ነው እንጂ የተጠረጠረው መልሱ ይሄ ይሆናል። 10ኛ ጥያቄ where is the office of the national farmer union ይላል። የሀገር አቀፍ የገበሬዎች ማህበር ቢሮ የት ነው ብሎ ቢጠይቅ አንድ እንግዳ አንዱ ደግሞ ምን ሊል ይችላል? እንግዲህ where is ነው አሁን የተጠየቀውን ነገር እንግዲህ መቼም በጣም ብዙ ጥያቄ እየሰራን መጣን። እንግዲህ ገባችኋል ብዬ አስባለሁ አይ ቲንክ። ስለዚህ where is ተብሎ ሲጠየቅ ቦታ ነው የተጠየቀው። ሌላ ነገር ምናምን የሚዘባርቅ ምርጫ ካለ እሱን ካንስል ታደርጋለህ። where is the office of the national farmer union ነው የተባለው። ስለዚህ ቢሮ አሳየኝ ነው የተባላችሁት። ስለዚህ ቢሮ አሳየኝ ተብላችሁ ምን ትላላችሁ ነው? ቦታ ነው የተጠየቃችሁት። a office of the national farmer union ብላችሁ they are easy food price in the industry ምን አምጥቶት እዚህ አሁን ቦታውን ተጠይቃችሁ በጣም ዋጋው ርካሽ ነው ምግብ የሚሸጥበት ምናምን እንደዚህ ነገር ጭራሽ አይባልም። ሲጀመርም ጥያቄ ምልክትም እዚህም አለው መልስም አይሆንም። ቢ ላይ up there when you see tall buildings with a blue glass you should return lift ይሄ በትክክል መልስ ይሆናል ማለት ነው። ምን ይላል? ቀጥ ብለህ ትሄድና የሆነ ቢልዲንግ ስታይ የሆነ ሰማያዊ የሆነ ግላስ ያለው ህንጻ ታገኛለህ። ከዚያ you should turn left ወደ ግራ ታጠፍ። ይሄ ቀጥታ where የሚለውን ነገር ቦታውን ይነግረናል ማለት ነው። መልሳችን ይሆናል ማለት ነው። መልሳችን ቢ ይሆናል ማለት ነው። ሌላውስ ሲ ላይ I have been that office only 2 days ago it is a beautiful building አሁን ስለ ቢልዲንጉ ያምራን አያምርም ምናምን አግብቶት የተጠየቀው እኮ አሳየኝ ነው። where is it ነው የተባለው እንጂ ሲም አይሆንም። you don't need any bus or taxi for that ይሄም ጭራሽ የማያገባው ነገር ነው። ታክሲ ምናምን አትፈልግም እንዴ ምናምን ነው የሚለው። are you stranger around እንግዲህ ነህ እንዴ ምናምን ዝም ብላችሁ ስትረዱት እንደው ዝም ብሎ ይሄን ምርጫውን እያየ ብቻ እንትን የሚል ሰው ኮንፊውዝ ይሆናል። you don't need any bus or taxi for that are you stranger around ለዚህ አካባቢ እንግዳ ነህ እንዴ ስለዚህ ባስ ወይም ታክሲ ተጠቀም ሊለው ይችላል ምናምን ብላችሁ ታስቡሻለሁ። ግን where የተጠየቀውን ነገር ኮንሲደር በማድረግ ነው ብያችኋለሁ። እንግዲህ እሱን በተጠየቀው መሰረት ቢሆናል መልሱ ማለት ነው። ሌላው 11ኛ ጥያቄ ነው። he wouldn't give me back my computer what should I do አለ። እስካሁን ኮምፒውተሬን አልመለሰልኝም ምን ማድረግ አለብኝ ብላችሁ ጓደኛችሁ ምን ትሉታላችሁ ነው። ግን እንደናንተ ጓደኛ አስባችሁ በነገራችሁ ላይ እዚህ የምነግራችሁ ነገር እንደ ጓደኛዬን እኔ እንደዚህ ብለው ምን ሊነኝ ይችላል ብላችሁ ግን እንዳታስቡ። ሎጂካሊ በአለም አቀፍ ደረጃ በቃ ፖዚቲቭ የሆነውን ነገር እንድታስቡ ነው የሚጠበቀው እዚህ እንጂ ጓደኛችሁ እኮ ኔጌቲቭ ቃል የማይባልም ምንም ብዙ ነገር ሊላችሁ ይችላል። ስለዚህ ዋናው እዚህ መረዳት ያለባችሁ ሎጂካሊ ጥሩ የሆነውን ነገር እንድታስቡና ሊባል የሚችለውን ነገር ነው እንጂ ኢንፎርማል በሆነ መንገድ እናንተ እንዳታስቡ ማለት። ስለዚህ እስካሁን ኮምፒውተሬን አልመለሰልኝም ምን ላድርግ ብሎ ጓደኛችሁ ይጠይቃችሁ። ስለዚህ አንዱ ጓደኞች እኮ ሄደህ በግዴታ ተቀበለው ወይም ደብድበው ወይም የሱን እንትን አምጣለት ሊያችሁ ይችላል። ግን እዚህ እንግሊዘኛ እንደዚህ የሚል ምርጫ ብታገኙ እሱን እንዳትመርጡ ኤክስ ነው። ምክንያቱም እናንተ ፖዚቲቭ ታስባላችሁ ብቻ ከቋንቋ ጋር ብቻም ሳይሆን አቲቲዩዳችሁ ፖዚቲቭ አቲቲዩድ ነው ተብሎ ነው የሚታሰበውና it is very difficult to do assignment without a computer ይላል። ይሄ ምንም የሚያገናኘው ነገር የለም። ኮምፒውተሬን አልመለሰልኝም ምን ላድርግ እያለው አሳይመንት ያለ ኮምፒውተር መስራት አስቸጋሪ ነው የሚል ነገር ከዚህ አያገባው። ምን ላድርግ ለሚለው ምላሽ መስጠት አለበት። ስለዚህ እዚህ የምታስቡት ምንድነው what የሚለውን ነገር ነው። what should I do ምን ላድርግ ሲል እንደዚህ አድርግ የሚል ነገር ወይም የሆነ መፍትሄ ይሰጥ። ስለዚህ ቢ ደግሞ ምን ይላል? doesn't he know that computer makes life very easy ኮምፒውተር ህይወት እንደሚያቀል አታውቅም እንደምናምን። ይሄ ሲጀመር ጥያቄም አለው። ጥያቄ ስላለው ጥያቄ መጠየቅ አይቻልም። what should I do ብሎ እየጠየቀ አንተ የምትጠይቅ ከሆነ ይሄ በቃ ስቴሪዮታይፕ ነው ተብሎ ነው የሚታሰበው። ስለዚህ ጥያቄ አይሆንም። ሁለቱን ካንስል ታደርጋላችሁ።
ዲ ላይ ስትሄዱ unless you pay him back his money he will not do it ስለዚህ አንተ ገንዘብ ተበድረሃል ማለት ነው ስለዚህ unless you pay him back his money he will not do it ስለዚህ ካልመለስክለት በስተቀር ያን ሊያደርግልህ አይችልም የሚለው መልስ ይሆናል ፊት ያደርጋል ማለት ነው ከዚህ ኮንቴክስት ይሄ ነው ሌላው 12ኛ ጥያቄ ነው I want to buy a TV but I couldn't decide the brand ይላል ይሄ በጣም ቀላል ጥያቄ ነው ቲቪ መግዛት ፈልጋለሁ ግን ብራንዱ ወይ ሞዴሉ ስታይሉ የትኛው እንደሚሆን ግን አልወሰንሁም ይላል ስለዚህ ሜላት ምን ልትችላለች ማለት ነው ይሄ ጥያቄ ሳይሆን ሐሳብ ነው ስለዚህ ቲቪ መግዛት ፈልጋለሁ ግን ሞዴሉን የትኛው እንደሚሆን አልወሰንሁም ሲል I know someone who sell electronic stuff ይሄ ዝም ብላችሁ ተውት እንደዚህ አይነት የሚል ምርጫ ጭራሽ የማይገናኝ ነገር ስለዚህ እንታስቡት ቲቪ የሆነ ሰው ሊገዛ ነው ስለዚህ ብራንዱ ምን አይነት ብራንድ ይሆንልኝ የሚለውን አልወሰንሁም ነው ስለዚህ ስለ ብራንዱ ነው አሁን ማውራት የተፈለገው እንጂ የሆነ ሰው ኤሌክትሮኒክ ስታፍ የሚሸጥ አቃለው ምናምን ጭራሽ የማይገናኝ ነገር ነው የሚሸጥማ እኮ ኦሬዲ ሁሉም ኤሌክትሮኒክ ስታፍ ነው የሚሸጥ ቢ ጉድ ቲቪ ኮስት ኦቨር ሳለ ብሩ አይደለም የተጠየቀው ደግሞ እዚህ ቢ ላይ ምን ይላል ጉድ ቲቪ ኮስት ኦቨር 50,000 ብር ነው ይላል ይሄ መልስ አይሆንም ቲቪ መግዛት ፈልጋለሁ ብራንድ የሚለውን ነገር እዚህ ማጥፋት አለባችሁ ስለዚህ I couldn't decide the brand ነው የሚለው ቢም አይሆንም ስለዋጋ አላወራንም ሲ most TV program are really boring ነው ደግሞ ጭራሽ አብዛኛዎቹ ቲቪ ፕሮግራም ቦሪንግ ናቸው ደባሪ ናቸው ይላል ስለ ቲቪ ፕሮግራም አልተወራም አሁን ስለ ብራንዱ ብቻ ነው see the best this day is Sony TLC ስለዚህ ይሄ የቲቪ ብራንድ ነው ማለት ነው መልሱ ዲ ይሆናል ማለት ነው ሌላው ምንም የማይገናኝ ነገር ስለሆነ ያው ምርጫ እንደው ለማሟላት ሲሉ ነው እንጂ ምንም አይገናኙም ከጥያቄው ጋር 13 ከበደ do you think there is a plan is going to work out ንግስት ዳሽ ስለዚህ do you think their plan is going to work out ይላል አሁን ለምሳሌ የናንተ እርሰ መምህር አንዱን እንግሊዘኛ መምህር ብትሆን ንግስት እርሰ መምህሩ ማጥቶ do you think their plan is going to work out ሁሉም ተማሪዎች እንደው ኢንትራንስ ኤግዛምን ወይ ሪሜዲያልን ያልፋሉ ብለሽ ታስቢያለሽ ብሎ እርሰ መምህሩ ቢጠይቃት እሷ ምን ልትል ትችላለች ማለት ነው by the way who has mastermind it ሲጀመር ጥያቄ አይጠየቅም ብለናል ይሄ መልስ አይሆንም ጥያቄ ተጠይቆ እዚህ ጥያቄ አይጠየቅም ይሄ ካንስል ይሆናል b plans should be carefully discussed ስለ ፕላን አይደለም አሁን እየተወራ ያለው do you think their plan is going to work out በቃ ተማሪዎቹ ያቀዱት እቅድ ለምሳሌ 700 ማምጣት ከሆነ 700 ያቀዱት እቅድ ይሳካን ብለሽ ታስቢያለሽ ብሎ እየጠየቃት ስለ ፕላን የምታወራ ከሆነ እኔ አይመስለኝም ወይ ያሳኩታን የሚል ነገር ነው እንጂ ከዚህ ውጪ ከዘለለ አይሆንም ስለዚህ plan should be carefully discussed በቃ እቅድ በጥንቃቄ ዲስከስ መደረግ አለበት ይሄ መልስ አይሆንም c who knows let us wait and see ይሄ በትክክል መልስ ይሆናል ማን ያቃን ማለት ነው ማን ያቃን let us wait እንጠብቅና and see የሚሆነውን እንይ ማለት ነው ስለዚህ እቅድ ስለሆነ እንግዲህ እናንተ ገና ፈተና አልተፈተኑ ነው ሁሉም ያልፋሉ ብለሽ ትጠብቂያለሽ ቢል ምን ያላቅም ማለት ማን ያቃን እንግዲህ እንጠብቅና የሚሆነውን እንይ is right ማለት ነው ስለዚህ ይሄ ትክክል ነው ዲ good plan can sometimes fail ይላል ይሄም ሎጂካሊ አይሄድም እዚህ ጋር መልሳችን ሲ ይሆናል ማለት ነው 14 I hear they have all been trapped in the tunnel ይላል tunnel የሚለው ጉሬ ወይም የሆነ እግድ ነገር እንደማለት ነው ጉሬ ነገር ማለት ነው ሻለቆ ምናምን
brother dash in fact tunnel should have been out of use ይላል። ምንድነው የሚለው ጥያቄው? I heard they have all been trapped in the tunnel። ስለዚህ ሁላቸውም ተነል ውስጥ ትራፕ ተደርገዋል፣ ታግተዋል ወይም እዛ ውስጥ ገብተዋል እንደማለት ነው ብሎ ቢናገር tunnel should have been out of use ከተነሉ ከጥቅም ውጭ ነው፣ ይሄ አይሆንም። C no what can be done to save them። ስለዚህ የሆነ ሰዎች ታግተዋን ከሆነ ጫካ ወይም ተነል ማለት ግን የሆነ ጉሬ ነገር እንደማለት ነው፣ የሆነ ሽንቁር ምናምን ነገር ነውና ውስጥ ለውስጥ የሚያስገድ ማለት ነው፣ እንደ ዋሻ ማለት ነው። ስለዚህ ዋሻ ውስጥ ታግተዋን ወይም ደግሞ ትራፕ ተደርገዋን ሲባል ስለዚህ መልሳቸው ማለት ሆነ ኖ what can be done to save them። ስለዚህ ህይወታቸውን ሴቭ ለማድረግ ምን መደረግ አለበት የሚለው ነገር ይሄ መልስ ይሆናል ማለት ነው። ሲ ላይ when do you come out you think ይሄ ነው። ዲ I know tunnel could be dangerous ይሄ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ኖ ብሎ what could be done to save them ህይወታቸውን ለማትረፍ ምን መደረግ አለበት የሚለው መልስ ይሆናል ማለት ነው። 15 where is your sister going to the university ይላል። I mean when እዚህ የተጠየቀው ቦታ ነው። I mean ቦታ ሳይሆን ጊዜ ማለት ነው። ጊዜ ነው የተጠየቀው። ስለዚህ የተጠየቀውን ኮንሲደርድ ማድረግ አለባችሁ ማለት ነው። where is your sister going to the university when is your sister going to the university ሲል መቼ ነው እህትህ ዩኒቨርሲቲ የምትሄደው ብሎ አንድ ሰው ሲጠይቅ ዮናስ ምን ይላል? none of the university will start within a month they are not ready ይላል። B he wants to go to Dubai and work they have bought her ticket። አሁን ይሄ አያገባውም ሲጀመር ከዚህ ምርጫ ውስጥ ምን አመጣው? ዱባይ መሄድ ትፈልጋለህ? ሎጂካሊ እኮ ስናየው ትክክል ነው። አዎ መቼ ነው ዩኒቨርሲቲ የምትገባው ሲባል አረ እሷ ዱባይ ልትሄድ ነው ለስራ ትኬት እኮ ቆረጠች ይቻላል። ኖርማሊኛ ስናስበው ዝም ብለን ይቻላል፣ ግን ከተጠየቀው ጥያቄ የተጠየቀውን ጥያቄ የሚመልስ መልስ ነው መሆን ያለበት። ማለት when ነው የሚለው ታይም ነው የተጠየቀው። ስለዚህ when ሚል ያለ ይሄ ምንድነው ዋት ተብሎ ቢጠየቅ ነው። ለምሳሌ ምንድነው ሐሳቧ ምናምን ዩኒቨርሲቲ መግባት ሐሳብ አላት ምናምን ተብሎ ቢጠየቅ ነው እንጂ ቢ አይሆንም ማለት ነው። ሲ አዲስ አበባ ዩኒቨርሲቲ her favorite choose ይሄ ደግሞ which ዩኒቨርሲቲ ተብሎ ቢጠየቅ ነው እንጂ ይሄ ማለት አይሆንም። ዲ in my opinion she is not going to do that she is not interested እንደኔ ሐሳብ ከሆነ ዩኒቨርሲቲ የመሄድ ፍላጎቱም የላት ይላል። ይሄ መልስ አይሆንም። ስለዚህ መልሳችን ኤ none of the university will start with a month የሚለው ጊዜን ኤክስፕረስ ያደርጋል። they are not ready ስለዚህ they are not ready ስለዚህ በቅርቡ የሚከፈት ዩኒቨርሲቲ ሐምሌ ላይ ቢሆን ለምሳሌ በቅርቡ የሚከፈት ዩኒቨርሲቲ ስለሌለ they are not ready none of the university will start within a month በዚህ ወር የሚከፈት ዩኒቨርሲቲ ስለሌለ they are not ready maybe more probably ትንሽ confusing ነው፣ ግን more probably ይሄ መሆን እንትን አለው ማለት ነው። እናንተ በደንብ እዩት። ሌላው 16ኛ ጥያቄ ነው። 16ኛ ጥያቄ ምን ይላል? we are going to out of dinner tonight aren't we ይላል። የታ question ነው። we are going out for dinner tonight aren't we ዛሬ ማታ ከቤታችን ውጭ እራት ወይም ካፌ ቦታ ሄደን መመገብ አለብን አንሄድም እንዴ aren't we ሲል ስለዚህ እናንተ ምን ማለት አለባችሁ ይላል። ይሄ ኮንፊርሜሽን ነው። are you a member of social community ይላል። ጥያቄ አይጠየቅም። ጥያቄ ተጠይቆ ይሄም ጥያቄ አይጠየቅም፣ አይሆንም። ሲ I am not coming if you mind don't mind ስለዚህ I'm not coming አልመጣም if you don't mind ያው ይቅርታ አድርግልኝ አልመጣም ማለት ነው። ይሄ ትክክል ይሆናል። that restaurant is always busy ስለ ሬስቶራንት አሁን አልተጠየቀም። እንውጣ ነው። ስለዚህ ማታ ዲነር
out of the house ማለት ነው እንውጣ ሲል aren't we አንሄድም እንደ ሲል I'm not coming አልመጣም if you don't mind ያው ፍቃድ ይቅርታ አድርግልኝ ማለት ነው። ስለዚህ መልሳችን የሆነ 17 ክርስቲያን ሲር ምን ብሎ ቢጠይቅ ነው ሚስተር ሻርማ that is not my field of study but basically it is dash ሚለው አይ ያን እኔ ያጠናውበት ሰብጀክት አይደለም ግን ቤዚካሊ it is ብሎ የሆነ ነገር ተናገረ ማለት ነው። ስለዚህ some people say that you have published over 51 books so far ይላል። እንደዚህ ብሎማ ቢጠይቀው that is not my field of interest ማለት ስለዚህ አሁን እዚህ ኢንዲኬት የሚያደርገን ነው ማለት ነው that is not my field of studies እኔ ያጠናሁበት ትምህርት አይደለም ነው። ስለዚህ ተጠይቀው ስለሆነ ትምህርት ኤክስፕረስ እንዲያደርግ ነው ማለት ነው። ስለዚህ አንዳንድ ሰዎች ስለዚህ some people say that you have published over 51 books so far ይላል። የኔ ያህል መጽሐፍ ጽፈሃን ብሎማ ቢጠይቀው አዎ ጽፌያለሁ ወይም ደግሞ አልጻፍኩም ነበር የሚለው። B would you like to say something about artificial intelligence ያ ይሄ መልስ መሆን ይችላል። ስለዚህ would you like to say something about artificial intelligence ስለ artificial intelligence የሆነ ነገር ልትለን ትችላለህ ወይ የሆነ ነገር ልትለን ትችላለህ ሲለው that is not my field of study but basically it is ብሎ artificial intelligence is ምናምን ብሎ የሆነ ነገር ማለት ይችላል ማለት ነው። C is it true that you are one of the best astronomer in India ይላል። ስለዚህ ደግሞ yes or no question ስለሆነ yes I am ወይም ደግሞ no I am not ብሎ ነው መመለስ የነበረበት እዚህ ሚስተር እንትና ሲመልስ ማለት ነው ሻርም። ስለዚህ አይሆንም። ዲ ላይ ደግሞ your presentation was finished just one at time good day ይላል። ይሄ መልስ አይሆንም። ስለዚህ መልሱ B ሆነ ማለት ነው። would you like to say something about artificial intelligence ይለው that is not my field of study but basically it is ብሎ የሆነ ነገር ይቀጥላል ማለት ነው። ሎጂካሊ ምን ብሎ ቢጠይቀው ነው ይሄን መልስ የሚመልሰው ነው። ስለዚህ አሁን ኢንዲኬት የሚያደርገን ነው የሁለተኛው መልስ ምንድነው that is not my field of study የሚለው በትክክል ይነግረናል ማለት ነው ምን ተብሎ እንደተጠየቀ። 18ኛ ጥያቄ why is it that you always avoid coming out on mass media such as TV ይላል። ሳይኮሎጂስቱ ምን ሊል ይችላል? you know why ነው የተጠየቀው። አሁን መያዝ አለባችሁ እዚህ why ተብሎ ተጠይቆ መቼም ሌላ ነገር እንግዲህ የሚዘባርቅ ከሆነ እሱን አቮይድ ታደርጋላችሁ ማለት ነው። why is that you always avoid coming out mass media such as TV ከዚህ ለምንድን ነው አቮይድ ያደረከው ነው ያለው ሪዝኑን ነው። ስለዚህ you know many people who call themselves elite like TV and radio ይሄ መልስ አይሆንም። why ለሚለው ምክንያት ነው የምፈልጉት እዚህ after all ይላል mass media in this country should be doing their proper after all የሚል ነገር ካለ ደግሞ እዚህ የሆነ ነገር እንትን ብሏል ማለት ነው። see in fact mass media plays a big role in raising awareness on issue. see the reason I don't want to do that is very personal you know ስለዚህ መልሳችን እንዲህ ይሆናል። the reason ብሎ የሚናገረው why የሚለውን ጥያቄ the reason የሚለው ይመልስልናል። the reason I don't want to do that ያንን ማላደርገው ፐርሰናል የሆነ ችግር ስላለ ነው ወይም ደግሞ ፐርሰናል ነው you know ብሎ የሆነ ነገር ይቀጥላል። መልሳችን ዲ ይሆናል ማለት ነው። 19ኛ ጥያቄ the security guard tells me his wife has been hospitalized. የሴኩሪቲ ጋርድ የደህንነቱ security guard tells me his wife has been hospitalized ይላል። ስለዚህ ሴኩሪቲ ጋርዱ ሰው ነው ማለት ነው። ስለዚህ የሱ ሚስት hospitalized has been hospitalized እንደሆነ ነገረኝ ነው ያለው ተስፋዬ። እናንተ ምን ትላላችሁ? perhaps we could contribute some money and help. B what a pity who takes care of their children then. C ደግሞ really health care is very expensive these days.
የማይሆነውን ምርጫ እናውጣ። ይሄ አይሆንም። hospitalized ሆናለይ health care is very expensive in this day አይሆንም። you know I have never met his wife have you ታውቃለህ እንዴ? የሱ ሚስት ጋር ወይ ያው የሱ ሚስት ጋር እስካሁን ተገናኝቼ አላውቅም ታውቃለህ እንዴ? ይሄ ሁለቱ መልስ አይሆንም። ስለዚህ ከኤና ከቢ ሞር የሚሆነውን አፕሮፕሪየት ሊሆን የሚችለውን ነገር ትመርጣላችሁ ማለት ነው። what pity who takes care of the children የሚለው ይሄ መልስ ይሆናል ማለት ነው። ሞር ኤም ይሆናል ግን ይሄ ትንሽ እንትን ነገር የማሳዘን እንትን what pity ምን የሚያሳዝን ነው who take care of their children ስለዚህ ልጇን ማን ያዘላት ተንከባከበላት የሚለው ነገር ለምሳሌ ወልዳ ሊሆን ይችላል። ስለዚህ ወልዳ ሆስፒታል ብትሆን ማለት ቤቷ ወልዳ ልጅ ያላት ሆስፒታል ታማ ሄዳ ቢሆን what pity በጣም ምን የሚያሳዝን ነው ልጇን ማን እንትን ብሎላት ነው የሚለው ሞር ይሄ ሳይኮሎጂካል ጋር የተገናኘ ነው እንጂ almost ኤም ይሆናል። perhaps we could contribute some money and help ገንዘብ እናዋጣና እንርዳት ይላል ግን most probably ቢ ይሆናል ማለት ነው። ሌላው 20ኛ ጥያቄ ነው። this plate fell off the cabinet but it didn't break ይላል። plate ማለት የሆነ ሳህን ማለት ነው። አልማዝ ምን አለች? this plate falls off the cabinet but it does not break cabinet ማለት የሆነ መደርደሪያ እንደማለት ነው። ስለዚህ ይሄ ሳህን ከመደርደሪያው አንስቶ ወድቆ ግን ሳይሰበር ቀረ አለችው ለባሏ። ባሏ ምን ሊላት ይችላል? ስለዚህ እኛ እንግዲህ እንደምናስበው ከሆነ ዝም ብለን እንደኛ ኮሙኒኬት የምናደርግ ከሆነ እንግዲህ ሁሉም መልስ ሊሆን ይችላል እዚህ የሚዘረዘረው ነገር ወይም ሊሰድባት ይችላል። አዎ ይሰድባታን ብላችሁ ትሞት ትችላላችሁ። ወይም ደግሞ እንግዲህ ሌላ ብቻ ኢንፎርማል የሆነ ነገር እንዳትጠቀሙ ከዚህ። ስለዚህ ሳህኑ ከመደርደሪያው አንስቶ ወደቀ ግን አልተሰበረም ብትለው ባሏ ምን ሊላት ይችላል የሚለው ኔጌቲቭ ነገር ሲጀመር ካለ እናንተ እንትን ማለት የለባችሁ ማለት ነው። ማለት መምረጥ የለባችሁ። ሞር የሚታሰበው እዚህ ሎጂካሊ ምን ሊሆን ይችላል የሚለውን ነገር ፖዚቲቭ ነገር የሆነው ነው እንደዚህ አይነት ነገር ሲመጣ ማለት ነው። ስለዚህ you are being rather too careless this day ስለዚህ ይሄ አይሆንም ማለት ነው። በቃ አንቺ እኮ እንደዚህ ብለሽ ኬርለስ ነሽ ምናምን የሚል ነገር ቢሆን አሁን አይሆንም ማለት ነው። በእርግጥ እኛ ስናስበው ሊሆን ይችላል ግን ሎጂካሊ ይሄ በዚህ ሩል አይሆንም። ቢ how nice ይሄ ደግሞ how nice ይላል። ይሄ መልስ አይሆንም። how nice ምን ደስ የሚል ነው። በእርግጥም ሊሆን ይችላል እኮ እንደ አልተሰበረም ስትለው እንደ how nice it seems to be made of porcelain ይላል። ይሄ porcelain የሚለው ግን ሸክላ ማለት ስለሆነ አይሆንም። ደስ ይላል ብሎ ምክንያቱም የተሰራው ከሸክላ ስለሆነ ምናምን ይሄ ሸክላ ደግሞ ተሰባሪ ስለሆነ ይሄ አይሆንም። ሲ please keep the plate in safe place ይሄ መልስ ይሆናል። this day plates are not like that ዛሬ ሳህን እኮ እንደዛ እንደ ድሮ አይደሉም በዚህን ቀን እኮ ተወደዋል ሊል ይችላል። ሎጂካሊ ግን ይሄ አይሆንም። ስለዚህ please keep the plate in safe place የሚለው ሞር ሎጂካሊ ይሄዳል ማለት ነው። ሌላው 21ኛ ጥያቄ ነው። 21ኛ ጥያቄ ደግሞ ምን ይላል? ስቱደንት here we have when the inter school competition our school stood first አለ። ተማሪው ምን አለ? ለርዕሰ መምህሩ ጌታዬ በትምህርት ቤቶች መካከል ያለውን ውድድር እኮ አሸነፍነ ትምህርት ቤታችን አንደኛ ወጣ አለው። ርዕሰ መምህሩ ምን ይላል? what a great news I am pleased to hear that ያ ስለዚህ መልሱ በትክክል ኤ ላይ ተቀምጦልናል ማለት ነው። ቢ really actually now two of the judges ይላል። I know actually I actually know two of the judges ይላል። የመልስ አይሆንም። እርግጠኛ ነህ ሁለቱን ዳኛዎች እኮ አውቃቸዋለሁ ሲል ስለዚህ ሰውየው ርዕሰ መምህሩ በቃ ሁለቱ ዳኛ ወይም አንፌር የሚሰሩ ምናምን ናቸው ብሎ የሚያስብ ነው ሰው ነው ማለት ነው። ወይም ደግሞ ይወቃቸውም ያወቃቸውም እዚህ ያገባው አዲስ ነገር ደስታ ሲነግረው what a great news I have pleased to hear that የሚል መልስ ያለ መቼም ሌላ አንማርም። wasn't the competition stiff such ምናምን ነው it is our ምናምን ነገር ይላል። መልሳችን ያው ኤ ነው።
22 teacher, I always see Mimi and Bultum studying. They are working hard ይላል። አንዱ መምህር ምን አለ? ሚሚና ቡልቱም ሁልጊዜ ሲያጠኑ አያቸዋለሁ። ስለዚህ ጠንክረው እየሰሩ ነው አለው። አንዱ የሥራ ባልደረባው ምን ሊል ይችላል? You know, I teach them two subjects. ጠንክረው ሁለታቸው ያጠናሉ፣ በጣም ሃርድ ወርኪንግ ናቸው ሲለው ታውቃለህ፣ ሁለት ትምህርት እኮ አስተምራቸዋለሁ፣ ባዮሎጂ እና ኬሚስትሪ። አያገባውም ይሄ ያስተምር አያስተምር። ስለዚህ እነሱ ጠንክረው ያጠናሉ ሲል ወይ ፈተና ያልፋሉ ወይም ደግሞ ብቻ የሆነ ነገር ከነሱ ጋር ሪሌት የሆነ ነው እንጂ እንደዚህ ብሎ የነሱን ሐሳብ ሲነግረው የሱን ሐሳብ እኔ እኮ አስተምራቸዋለሁ የሚለው ሎጂካሊ አይሄድም። ግሪት there is a good chance they will pass the national exam። ይሄ መልስ መሆን ይችላል። See, Bultum is one of a very hard working student in the class። ይሄ መሆን ይችላል ግን ቡልቱምን ብቻ ነው እንጂ ስለ ሁለታቸው የሚያወራ ነገር የለውም። B, maybe they will also need to do other things in between። ሌላ ነገር እኮ ፈልገው ይሆናል ምናምን ነገር ሁለታቸው በእነሱ መካከል ይላል። ይሄም ዝም ብሎ ስቴሪዮታይፕ የሆነ ኤክስፕሬሽን ነው አይሆንም ማለት ነው። ስለዚህ መልሱ ይሄ ነው ማለት ነው። ቢ ይሆናል። 23 ድራይቨሩ ሹፌሩ what do you mean how can a robot replace me? ምን አለ ድራይቨሩ? ሮቦት ሰውን ይተካን ሲባል ምን ማለት ነው አለው። እናንተ ምን ትላላችሁ? I have seen a robot on TV and they are really very smart። ያ አይሆንም እንዴ how can ነው እኮ ያለው ጥያቄውን አሁን ምንድነው how can a robot replace me? ሰውን ይተካን ሲባል ምን ማለት ነው ነው ያለው። ስለዚህ I have seen አይታሃን እንደ ሮቦት ብሎ አልጠየቀውም I have seen የሚለው። ስለዚህ መልስ አይሆንም። ቢ ላይ haven't you seen a robot helping people across a road ይላል። መንገድ ላይ ሮቦት ሰዎችን ሲረዳ አላየህም ይላል። አይቶ ሊሆን ይችላል ግን እንዴት ነው ሰውን ይተካን የሚለውን ነገር ጥያቄ አይመልስም። ዲ to give an idea robot can do anything we do። ያ ይሄ ትክክል መልስ መሆን ይችላል ማለት ነው። ስለዚህ ሞር ኢንፋሳይዝ ለመስጠት ማለት ነው ሮቦት can do anything we do። ሮቦት የሰው ልጅ የሚሰራውን ሁሉ ይሰራን ማለት ነው ብሎ ሲነግረው ስለዚህ እኛ ስንጽፍ ይጽፋን፣ ትራንስሌት እናደር ትራንስሌት ያደርጋል፣ አስተናጋጅም ይሆናል ምንም ይሁን ብቻ ማንኛውም ሰው የሚሰራውን ይሰራን ማለት ነው። እኛ የምንሰራውን ይሰራን የሚለውን ሐሳብ ሲነግረው ሰውን ይተካን የሚባለው ትክክል ነው ብሎ ይረዳል ማለት ነው። ዲ ላይ አይሆንም። 24 ሁለት ጥያቄ ነው የቀረን እየጨረስን ነው ኮሙኒኬቲቭ ፓርት። is that boy Ali your classmate? is that boy Ali your classmate? ያነ ልጅ አሊ ነው ያንቺ ክላስ ወይም ያንተ ክላስ ቢላችሁ ምን ትላላችሁ? is are am ምናምን ይሄ WH question ነው። ስለዚህ I mean yes or no question ነው። yes or no question ከሆነ ደግሞ yes ብላችሁ የሆነ ነገር no ብላችሁ የሆነ ነገር no Ali is not as tall as this one። አይ አይደለም አሊ እንደዚህ ረጅም አይደለም ይቻላል። B no Ali is from around the Babylon። ኖ ብሎ እዚህ ኔጌቲቭ መምጣት አለበት። ኖ ለምሳሌ have you taken your exam ብትባሉ ኖ I haven't ነው እንጂ ኖ I have አይባልም። yes ካላችሁ ደግሞ yes I have ነው እንጂ yes I haven't አይባልም። ስለዚህ ኖ ፕላስ ኔጌቲቭ ይመጣል፣ yes ፕላስ ፖዚቲቭ ይመጣል። ስለዚህ የቢ ስህተቱ ምንድነው? አሊ is ምናምን ብሎ ኔጌቲቭ መምጣት ነበረበት፣ አይሆንም። ሌላ ሲ I didn't know you know Ali። ይሄ አይሆንም። ክላስሜት የክላሳችሁን ተማሪ አታውቁትም እንዴ? ዩር ክላስሜት ነው እኮ ያለው። አሊ ከናንተ ክላስ ያለው አሊ ነው ሲል አይ አሊን አላውቀውም ታውቀዋለህ እንዴ? ስለዚህ በእርግጥ ላታውቁት ትችላላችሁ ግን ሎጂካሊ ምንድነው የክላስን ተማሪ እናንተ ታውቃላችሁ በሚል ሎጂካል ምክንያቱም ከአንድ አመት ወይም እንደዛ አብራችሁ ስትማሩ ማወቅ አለባችሁ ተብሎ ነው የሚታሰበው። ስለዚህ I don't know you know Ali የሚለው መልስ አይሆንም ሎጂካሊ ማለት ነው። ግን ይቻላል ግን የማይሆንበት ምክንያት ምንድነው?
ከዚህ ከፖዚቲቭ አቲቲዩድ ጋር ተያይዞ ነው ማለት ነው እንጂ ከቋንቋ ጋር በተያያዘም አይደለም ብዙውን ሰዓት። ሲዳይ ደግሞ አር ኢዝ ቬሪ ጀንትል ኤንድ ፖላይት ይላል። ስለዚህ መልሳችን ኤ ነው ባጭሩ። 25 ኢንተርቪወር ምን አለ? was that your first time starting in a film አለ። የመጀመሪያ ሰዓት ነበር ፊልም ስትጀምር ብሎ ሲጠይቀው ኢንተርቪው የሚያደርገው ሰው በአምላክ ዳሽ was ብሎ ነው የጠየቀው። አሁንም yes or no question ነው። no I act in the film in English no good it is ይሄ አይሆንም። B never I was involved in 3 films after that ይሄ ደግሞ እኮ ዘፈርስ የመጀመሪያ ነው ተብሎ ነው እንጂ ተጠየቀው ከዚያ በኋላ 3 ፊልም ሰርቻለሁ ይላል። የመጀመሪያውን እየተጠየቀ ቀጣይ ያለው የሚያወራ ከሆነ ሌላ ነገር መዘባረቅ ነው አይሆንም። C no I don't remember the film I starred in ይላል። D no I had acted in another film before that ይሄ ትክክል ነው። ስለዚህ no I had acted in another film before that ስለዚህ ሌላ ከዚህ በፊት ሌላ ሰርቻለሁ ማለት ነው። ዲ መልስ ይሆናል ማለት ነው። የመጨረሻው 26ኛ ጥያቄ አሁንም ኢንተርቪወሩ ምን አለ? ምን ብሎ ቢጠይቀው ነው የሁለተኛው ሰው actually my interest is in the fashion designing የሚለው። ስለዚህ ኤ why are you interested in fashion designing ኤ መልስ አይሆንም። ለምን? why ተብሎ ሲጠየቅ because my interest is fashion designing ነበር ማለት ያለበት። ግን እዚህ ምንድነው የሚለው? የሆነ ኦፕኒንግ ነው የተጠየቀው ማለት ነው። ስለዚህ ኤ አይሆንም። ቢ could you tell me about your interest ሲለው yes actually my interest is fashion designing ይሄ መልስ መሆን ይችላል። ሲ did I hear you like fashion designing fashion designing እንደምትወድ ሰምቻለሁ ምናምን እንደዚህ ዲድ ብሎማ ዱና ዲድ ብሎ ቢጠይቀው yes I do yes I did ብሎ yes or no question ስለሆነ እንደዚያ ብሎ yes ወይም no ብሎ ነበር የሚመልሰው። ሁለቱ አይሆኑም ማለት ነው yes or no question ስለሆነ መልሳችን ቢ ይሆናል ማለት ነው። ስለዚህ እንግዲህ ከ26 ጥያቄዎችን ሰርተናል ማለት ነው። በቀጣይ ፓርት ደግሞ ቮካብለሪ እንቀጥላለን ማለት ነው። ይሄ ፓርት 3 ነው። ፓርት 1 እና ፓርት 2 ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ በደንብ እንድሰሩት። ይሄን ጥያቄ በደንብ ከሰራችሁ እናንተ የመስራት አቅማችሁ ከፍ ያለ ይሆናል። ዝም ብሎ ማንበብ ሳይሆን ጥያቄ ፕራክቲስ ማድረግ በጣም ወሳኝ ነገር። በተለይ እንግሊዘኛ፣ ፊዚክስ፣ ማትስ ጥያቄ ካልሰራችሁ በየትኛው መንገድ አንብባችሁ ብቻ ፈተና አታልፉም። ይሄን ኮንሲደርድ ማድረግ አለባችሁ። ከዛ ውጭ ላይክ ሰብስክራይብ ሼር እያደረጋችሁ ተከታተሉ። ፕሊዝ ሰብስክራይብ አድርጉ። ሰብስክራይብ ማድረግ ደግሞ ለእናንተ የሚጎዳችሁ አይመስለኝም፣ ግን አብዛኛው ሰው ሰብስክራይብ ሳያደርግ ነው የሚያየው።